ከጆኒና ሴዶ ማን የሚያሸንፍ? ጆኒ። ለምንድን ነው እንደዚህ ያልሽው? ጆኒ ስለሚመቸኝ። ሴዶ ነው በእርግጠኝነት የሚያሸንፈው። እኔ ጆኒ የሚያሸንፍ ነው ይመስለኝ። ይሄማ ግልጽ ነው፣ ሴዶ ነው። እኔ ጆኒ ጋር ሴዶ። ሰላም ዩቲዩብ፣ ዛሬ ቀውጢና ቤንግ በሆነ ቪዲዮ በሌላ አስገራሚ ቪዲዮ ተመልሰናል። ከሴዶና ከጆኒ ማን ያሸንፋል? ቤታችሁ ሆናችሁ የምትመለከቱት ይህን ፕሮግራም ከስር ኮሜንት አድርጉልኝ። ድሬዳዋ ከተማ ላይ ዞር እያለን ከሴዶና ከጆኒ ማን ያሸንፋል ብለን እንጠይቃቸዋለን። ምክንያታቸው ምን እንደሆነ እንዲጠቅሱልን እናደርጋለን። እኔ ደግሞ ሴዶ ያሸንፋል እላለሁ። እናንተ ማን የሚያሸንፍ ይመስላችኋል? ወደ ቪዲዮ ቀጥታ። እሺ ስምሽም አለ? ስሜ አሸናፊ። እሺ እንደምታውቂው ከፊታችን የሚገርም ፋይት አለ። ከሴዶና ከጆኒ ማን የሚያሸንፍ ይመስል? ሴዶ። ምንድን ነው ምክንያቱ ሴዶ ያሸንፋል ያልኩት? ሲታይ እንዲሁ ጥሩ ብቃት ያለው ይመስላል። ጆኒ እንደምታውቀው አንድ ጌም አሸንፎ ነው የመጣው። ሴዶ ምንም ጌም አሸንፎ አያውቅም። ሌላ ሪዝን አለክ ያሸንፋል? አዎ ብዙ ሪዝን አለኝ። ምናልባት ጥሩ ሰው ስላላገኘ ይሆናል። እዛ ጋር አይተው ከሆነ በአንድ ዙር ነው ያለቀው። ጥሩ ተወዳዳሪ ስላላገኘ ይሆናል በአንድ ዙር ያሸነፈበት እንጂ ጥሩ ተወዳዳሪ የፈተነው ተወዳዳሪ ቢገኝ ላያሸነፍ ይችላል። ተመልካቾቻችን እንደሰማችሁት ነው፣ ያሸንፋል ብሏል። ከኔ ጋር አንድ ነው እና እስቲ ዞር እያልን ደግሞ ሌላን ሰዎች እንጠይቃለን። ለወንድማችን ተወዳጁና በጥራቱ አንደኛ የሆነውን ታይሟን ጋብዘዋለን። ይመች። ከልብ እናመሰግናለን። ቴንክ ዩ አባ። ድሬዳዋ ከተማ ላይ ዞር እያልን ከሴዶና ከጆኒ ማን ያሸንፋል እያልን ነው። ከቀረጻ ደግሞ መለስ ብለን ድሬዳዋ የምትታወቅበትን ጣፋጭ ባቅሏ እየተመገብን ነው ያለነው። ሴዶ ላይ ያለው ባቅሏ ቤት ያለነው። እስቲ ባቅሏቸውን ቀምሶና ከ10 ሬት ያደርጋለሁ። ባቅሏው በጣም የሚጥም ነበረ። እዚህ ጋር ስደርስ በምን ደረስኩ አላውቅም። አንደኛ ነው። ከ10 ነው የምሰጠው። ሴዶ ባቅሏ ቤት ድሬዳዋ አካባቢ ያላችሁ ወይም ከድሬዳዋ ውጭ ያላችሁ ስመጡ ሴዶ ባቅሏ ምርጫችሁ አድርጉ። እኔ ተመችቶኛል። አንደኛ ነው። እስቲ አሁን ደግሞ ወደ ቆኔ ሄደን ሄደን ከሴዶና ከጆኒ ማን ያሸንፋል የሚለውን እንጠይቃለን። እስከ መጨረሻው አብራችሁ ነው። ስምም አለ? ኤርሚያስ። ኤርሚ፣ እንደምታውቀው ከፊታችን ውድድር አለ። ኢትዮጵያ ውስጥ አንደኛ የሚባል ውድድር አለ። ከሴዶና ከጆኒ ማን የሚያሸንፍ? እኔ ጆኒ ጋር። ምክንያቱም ምንድን ነው? ምክንያቱም ባለፈው ጨዋታ ላይ ሻምፒዮን ነው። እንደገና ደግሞ ያው ንቃትን የሚመስል ተወዳዳሪ ነው አሸንፎ የመጣው። ያው በአሁኑ ደግሞ ሴዶን አሪፍ አድርጎ ያሸንፈዋል። ሴዶም እንደምታየው የቲክቶክ ላይ በጣም ነው የሚጎርረው ያለው ነገር። ሰውነቱም ቱርክ ድረስም ሄዶ ስልጠና የሰነጠነ ነው። እንዴት በቀላሉ ለጆኒ ልሰጥ ቻልክ ግን? ያው ጆኒ የባለፈው ያየነውን ጨዋታ በመነሳት ነው። ያው ሴዶ ደግሞ እስካሁን ሲጫወት አይቼው አላውቅም በበኩሌ። እኔ ያው ጆኒ ስላየው ጆኒ እንላለን። እንደሰማችሁት ነው። ኤርሚያስ ጆኒን ያሸንፋል ብሏል። እናንተስ ማን ያሸንፋል? ኮሜንት መጻፋችሁ እንዳይቀር። ዞር እያለን ድሬዳዋ ከተማ ላይ ደግሞ ሌላ ሰዎችን እንጠይቃለን። ፒስ፣ ይመቻችሁ። እሺ ስምሽም አለ? ሜላት እባላለሁ። የድሬዳዋ ነዋሪ ነኝ። እንደሰማችሁት ነው። ድሬዳዋ ከተማ ላይ ዞር እያለን ሰዎችን እየጠየቅን ነው። ሜሉ፣ ከጆኒና ከሴዶ ማን የሚያሸንፍ? ጆኒ። ለምንድን ነው እንደዚህ ያልሽው? ጆኒ ስለሚመቸኝ። ስሜታ የሆና ነው። ምክንያት የለሽም ሌላ? ወይ ጆኒ ሻምፒዮን ስለሆነ ነው? ምንድን ነው ከዚህ በፊት? እሺ እንደሰማችሁ ነው። ገና ዞር እያልን ብዙ ሰዎችን እንጠይቃለን። በጣም ከልብ አመሰግናለሁ። ጆኒ ደጋፊ አግኝታል ድሬዳዋ ላይ። ዞር እያልን ደግሞ ሌላ ሰዎችን እንጠይቃለን። ፒስ። ስምም አለ? ሮቤል ከድሬዳዋ። እሺ ሮባ፣ ከፊታችን የሚገርም ፋይት አለ። ከጆኒና ከሴዶ ማን የሚያሸንፍ ይመስል? እኔ ጆኒ የሚያሸንፍ ነው ይመስለኝ። ምክንያቱም ምንድን ነው? ሴዶ እንደምታየው ብልኬት ሲሰብር በጣም ጠንካራ ሰው ነው። ውጭም ሄዶ ስልጠና ሰልጥኗል። ምክንያቱም እስኪ ለተመልካቾቼ ብትነግሩኝ። ጆኒ ጠንካራና የማያወራ ብዙ በማውራት የማያምን ሰው ስለሆነ ጆኒ የሚያሸንፍ ይመስለኛል። ሴዶ ያው ትንሽ ሁሉ ነገር ሾ ነው
እና የቪዲዮ ስራ ስለሆነ የሚሰራው እኔ ጆኒ በልቡ ነው ሁሉ ነገሩ። ጆኒ ከአንዳንድ የሚቀጠቅጠው ነው ይመስለኝ። እንደውም 20 ሰከንድ ምናምን ይበቃዋል። እሺ እንደሰማችሁት የኔ ተቃራኒ ነው። ኮኔል አካባቢ ያሉ ሰዎች ዞር ዞር እያሉ እየጠየቅን ነው እንደሰማችሁት። ሌላም ሰዎችን እንጠይቃለን። ከኛ ጋር ሆኑ። ፒስ ታዋቂ ቲክቶከር ኃይሌ ጋር ነው ያለሁት። ኃይሌ ከሴዶ እና ከጆኒ ማን የሚያሸንፍ ይመስል? ይሄማ ግልጽ ነው፣ ሴዶ ነው። ምንድን ነው ምክንያቱ? ጆኒ ሻምፒዮን ሆኖ ነው የመጣው። ጆኒ ያው ሻምፒዮኑ እንዳለ ሆኖ ግራውንድ ላይ ነው ጆኒ የሚጫወተው። ያኛው ደግሞ በርቀት ከተጫወተ ከአንዳንድ ይዘርረዋል። እንደሰማችሁት ነው። ከኔ ጋር ያንተ ደጋፊ ኃይሌ ነኝ። ይዘረራል። ስም ማን ልበል? አማኑኤል እባላለሁ። ከድሬዳዋ ነዋሪ ነኝ። እሺ ዛሬ ከአማኑኤል ጋር ነኝ። ከሴዶ እና ከጆኒ ማን የሚያሸንፍ ይመስል? ሴዶ ነው በእርግጠኝነት የሚያሸንፈው። ምክንያቱም ምንድን ነው? ያው እንደምታየው ግዝበቱ ይገርማል እና በቃ በጣም ጎበዝ ነው፣ ፈጣን ነው። ጆኒም እኮ ከዚህ በፊት አንደኛ ጌም አሸንፎ ነው የመጣው፣ ሁለተኛ ደግሞ ፈጣን እንደሆነም አሳይቶናል አይደለ? ንቃተ ህሊናን ዘርሮት። አይ እሱ ይገርማል እንጂ ሴዶ እኮ በጣም ይገርማል፣ ፈጣጣ ነው እሱ። እንትና ንቃተ ህሊና ብቻ አሸንፎ ስለመጣ ማሸነፋል እሱ ማለት አይቻልም። አማኑኤል የሰጠውን አስተያየት እንደሰማችሁ ነው። የሴዶ ደጋፊ ነው። ሴዶ ያሸንፋል ብሏል። ከኔ ጋር አንድ ነን። ድል ለሴዶ ብለናል።